ከዚህ በመቀጠል አካውንት ኤንድ ሴኩሪቲ ሌቨላችንን እንዴት ማስተካከል እንደምንችል ነው የምንመለከት ማለት ነው። የከፈትነው አካውንት አዲስ ከሆነ በዚህ መልኩ እሺ፣ በምስሉ ላይ እንደምትመለከቱት እንግዲህ እዚህ ጋር ያለችዋን የመጨረሻዋን ያከበብኩባትን አንዴ ሰሌክት አድርገን በመንካት ወደ አካውንታችን እንገባለን ማለት ነው። ይሄ የፕሮፋይላችን ገጽ ነው። እዚህ ጋር ያሉትን እንደምትመለከቱት ያው አዲስ ስለሆነ የሚጠይቀን ጥያቄዎች አሉ። እነዚህ አይሲ ብለን ነካለን። አይሲ ብለን ከነካም በኋላ እንግዲህ የሴቲንግ ምልክት እዚህ ጋር አለች። እቺን አንዴ ሰሌክት አድርገን ወደ ውስጥ እንገባለን ማለት ነው። ወደ ውስጥ እንገባ አካውንት ኤንድ ሴኩሪቲ ሌቭል እናያለን ማለት እንደምትመለከቱ እንግዲህ አካውንት ኤንድ ሴኩሪቲ የሚለው ቀይ ምልክት አብርቷል ማለት ነው። ስለዚህ አንዴ እሱን ነክተን እንገባለን። እንዴት አድርገን ማስተካከል እንደምንችል እንግዲህ በዚሁ የማሳያችሁ ነው የሚሆነው። ተከታተሉ። ስለዚህ መጀመሪያ ዓላማችን ምንድነው የሚሆነው ማለት ነው። እዚህ ላይ ስልካችን ቢጠፋብን፣ ስልካችን ብንሰረቅ፣ ውሃ ገብቶት ቢበላሽብን አካውንታችን እንዴት ማስመለስ እንችላለን ነው። ስለዚህ ትልቁን ሚና የሚጫወትልን እዚህ ጋር እንደምትመለከቱት ፎን ናምበር የሚለውን ምልክት ነክተን ስልክ ቁጥራችን እናስገባለን። ኢሜል የሚል አለ እዚህ ጋር እንደምትመለከቱት። ከዚህ አንዱን በዋናነት ግን አሁን እኛ ታርጌት የምናደርገው ዛሬ ምንድነው ስልክ ቁጥራችንን ከፑፕ ላይቭ ጋር እንዴት ማገናኘት እንዳለ። ስለዚህ ዋና ነገሮችን ለምሳሌ ስልካችንን አዲስ ስልክ ብንቀይር እዛ አዲስ ስልክ ላይ እንዴት አድ ማድረግ እንችላለን፣ ቀለል ባለ መልኩ በስልክ ቁጥራችን ተጠቅመን እንዴት ስልክ ቁጥራችንን መሙላት እንችላለን አሁን የማሳያችሁ ይሆናል ማለት ነው። ነክተን ወደ ውስጥ እንገባለን። እዚህ ጋር ስልክ ቁጥራችንን እንጠቀማለን። ጥሩ። በመቀጠል እንግዲህ የራሳችንን ስልክ ቁጥር እዚህ ጋር የምናስገባ ይሆናል ማለት ነው። እኔ እንግዲህ አካውንቴን እያስተካከልኩ ነው። እኔ ራሴን ስልክ ቁጥር አስገባለሁ። ያው እንደምትኖሩበት ሀገር ስልክ ቁጥራችሁን የምትሞሉበትን ማስተካከል ይኖርባችኋል ማለት ነው። ኢትዮጵያ ያላችሁ ያው እንግዲህ +251 ብለን እንጀምራለን ማለት ነው። ስለዚህ እኔ አሁን የራሴን ቁጥር እንደምትመለከቱት እያስገባው ነው። እናንተም ደግሞ የራሳችሁን ስልክ ቁጥር እዚህ ጋር መጠቀም ትችላላችሁ ማለት ነው። ስለዚህ ይህ ስልክ ቁጥር የምትጠቀሙት ግን ዋትስአፕ አካውንት ሊኖር ይገባል። እሺ፣ ግዴታ ማወቅ ያለባችሁ ነገር ምንድነው እዚህ ጋር የተጠቀምነው ስልክ ቁጥር የዋትስአፕ ቁጥራችንን መሆን መቻል አለበት። ዋትስአፕ ላይ ስለሆነ ኮዱ የሚላክልን ማለት ነው። ስለዚህ አሁን በመቀጠል ምንድነው የምናደርገው ኔክስት የምትለዋን ምልክት አንዴ እነካለን ማለት ነው። ቁጥራችንን በስተክክል ካስገባን በኋላ ኔክስት የምትለዋን እነካለን ማለት ነው። እንደምትመለከቱት ፐዝሉን ከታች እየጎተትን ባዶ ቦታው ላይ ማገናኘት ማለት ነው። ባዶ ቦታው ላይ ስንደርስ እንለቃታለን። ስንለቀው ልክ እንደዚህ ቬሪፋይ ይልልናል ማለት ነው። ቬሪፋይ ሲያደርግ ዋትስአፕ ላይ ኮድ ይልክልናል። ስለዚህ የተላከልንን ኮድ እዚህ ጋር ሰከንዱ ቁጥሩ ሳይጨርስ በፊት ኮዳችንን መሙላት አለብን ማለት ነው። ስለዚህ ኮዳችንን አሁን እንሞላለን። እኔ ኮዱ ደርሶኛል። በዚህ መንገድ ኮዱ ሞልቻለሁ ማለት ነው። ስለዚህ ኔክስት እለዋለሁ የሚያመጣልን አብረን እንመለከታለን ማለት ነው። ስለዚህ አሁን እንደምትመለከቱት ስልክ ቁጥሬን ከፖፖ ላይቭ አካውንቴ ጋር አገናኝቼዋለሁ። እንደምትመለከቱት ቅድም ቀይ ነበረ ሎ ያበራው፣ አሁን ደግሞ ሴኩሪቲ ሌቭል ሚዲየም ብሎ ተስተካክሎልኛል ማለት ነው። ስለዚህ በዚህ መንገድ ስልካችን ቢጠፋብን አዲስ ስልክ ገዝተን መቀየር ብንፈልግ ቀለል ባለ መልኩ ማስተካከልና አካውንታችንን ድጋሚ ማስቀጠል እንችላለን ማለት ነው። በመቀጠል እንደምትመለከቱት እንግዲህ አካውንታችን ሚዲየም ብሏል። ነገር ግን ለተጨማሪ ደግሞ ደህንነቱን ይበልጥ ለማስጠበቅ ሲት ፓስዋርድ የምትለዋል አንዴ ሰሌክት አድርገን እንገባና ፓስዋርዳችንን አዲስ ፓስዋርድ ክሬት እናደርጋለን ማለት ነው። እዚህ ጋር ማስተዋል ያለብን ነገር ምንድነው በመጀመሪያ አዲስ ስልክ በምናመጣበት ጊዜ እዛ ላይ ለመግባት በስልክ ቁጥር እናደርጋለን። አይዲ ነምበር ይጠይቀናል። ከአይዲ ነምበር ባሻገር ደግሞ ፓስዋርድ ይጠይቀናል ማለት ነው። ስለዚህ ቀለል ባለ መልኩ በፓስዋርዳችን ለመግባት እዚህ ጋር ይሄንን ፓስዋርድ ክሬት እናደርጋለን ማለት ነው። ክሬት ስናደርግ ግን ፓስዋርዱን ቢያንስ ከ8 እስከ 16 ርዝመት ያለው መሆን አለበት። ስለዚህ እኔ የራሴን ፓስዋርድ እዚህ ጋር እንደምትመለከቱት አስገባለሁ ማለት ነው። ስለዚህ እንደምትመለከቱት አሁን በተሳካ ሁኔታ ፓስዋርዴን አስገብቻለሁ ማለት ነው። የተወሰነውን በቁጥር የተወሰነውን ደግሞ በፊደል አርግቼ 8 እና ከዛ በላይ ክሬት አርግቻለሁ ማለት ነው። ከዛ ድጋሚ ከታች ደግሞ ማረጋገጫ ከላይ ያስገባነውን ፓስዋርድ ድጋሚ እዚሁ ጋር እናስገባለን ማለት ነው። ስለዚህ በጣም መጠንቀቅ አለብን። ይሄንን ፓስዋርድ ወረቀት ላይ ወይም ደግሞ ሰንበድ የሆነ ነገር ላይ መዝገበ ብናስቀምጠው ሞር የተሻለ ይሆናል ማለት ነው።
እሺ እንደምትመለከቱት እንግዲህ ፓስዋርዳችንን በዚህ መልኩ ከጨረስን በኋላ ሴቭ የምትለዋን አንዴ ክሊክ እናደርጋለን ማለት ነው። እንደምትመለከቱት በዚህ መንገድ ፓስዋርድ ሞዲፊኬሽናችንን ጨርሰናል ማለት ነው። ስለዚህ አሁን አካውንታችን ደህንነቱ የተጠበቀ ነው። በምንፈልገው ሰዓት በምንፈልገው ጊዜ ወደምንፈልገው ስልክ ማንቀሳቀስ እንችላለን ማለት ነው። ለዛሬ የነበረን ትምህርት ይህንን ይመስላል። ሌሎች ጥያቄዎችም ሲኖሯችሁ መጠየቃችሁ እንዳትረሱ። ይመቻችሁ።